ለኢጣዋት የማደርገው ሻወር መውሰድ አለብኝ በጊዜ መውጣት ስላለብኝ ከቤት ሻወር ወስጄ ወደ መስጊድ ወደ ስታዲየም መሄድ በኢድ በመጀመሪያ ጧት ላይ ገላይን ታጥቤ አዲስ ልብሴን ለብሼ ወደ ስታዲየም ሄዳለሁ መጀመሪያ ሻወር ወስዳለሁ ከዛ በኋላ ጀለቢያ ካለኝ ጀለቢያ ለብሼ ወደ ስታዲየም ሄጄ እሰግዳለሁ ኢድ ጧት ላይ የማደርገው ነገር ከእንቅልፌ እነሳለሁ ከዛ ሻወር ወስዳለሁ ከዛ በኋላ ልብሴን ቀያይርና ቴምር በልተን ወደ ኢድ ሰላት እንወጣለን መጀመሪያ ከእንቅልፌ እነሳለሁ ከዛ ወደ አረጋለሁ ከዛ ሰላቴን ሰግዳለሁ ከዛ ገላይን ታጠባለሁ ከዛ በኋላ የኢድ ልብሴን እለብሳለሁ ከዛ በኋላ አፈጥራለሁ ከዛ ወደ ኢድ ሰላት እሄዳለሁ በመጀመሪያ ላይ ኢጣዋት ከእንቅልፌ እንደተነሳው ውዱኤን አደርግና የሱብሂ ሰላትን ከሰገድኩ በኋላ ገላይን ታጥቤ የኢድ ልብሴን ለብስና አንድ ላይ ተሰብስበን ከቤተሰቦቼ ጋር ካፈጠርን በኋላ ወደ ኢድ ሰላት እንሄዳለን ልጆች ኢድ ላይ ቤተሰቦቻቸውን ሳያስቸግሩ ከእንቅልፍ ቶሎ መነሳት እንዲሁም ከቤተሰብ ጋር ሳይጣሉ ዘመዶቻቸውን እየዘየሩ በደስታ ከቤተሰቦቻቸው ጋር ማሳለፍ አለባቸው ልጆች ማድረግ ያለባቸው ቤተሰብን መዘየር የኢድ ሰላትን በጀማ መስገድና ቤተሰቦቻቸውን መዘየር ከወላጆቻቸው ጋር አንድ ላይ በቃ ለማብሰው በልተው ምናምን ዘያራ መውጣት ልጆች ኢድ ላይ ሰላምታ ማቅረብ ያልዘየሯቸው መዘየር አለበት ልጆች ኢድ ላይ ማድረግ ያለባቸው ነገር የተቸገሩ ሰዎችን ሲያገኙ ብር ካላቸው መስጠት እንዳለባቸው የአሁኑ የኢድ አልፈጥር በዓል የ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል አሁን እያከበርን ያለው ለ1446ኛ ጊዜ ነው አሁን እያከበርን ያለነው 1446ኛው የኢድ አልፈጥር በዓል እያከበርን እንገኛለን አሁን እያከበርን ያለነው 1446ኛው ኢድ አልፈጥር ነው እኛ እያከበርን ያለነው 1446ኛው የኢድ አልፈጥር በዓል ነው አሁን እያከበርን ያለነው የኢድ አልፈጥር በዓል 1446ኛው የኢድ አልፈጥር በዓል ነው ከኢድ በኋላ የምንጾመው ጾም ሸዋል ይባላል ከኢድ በኋላ የምንጾመው ጾም ሸዋል ይባላል ከኢድ በኋላ የምንጾመው ጾም ሸዋል በመባል ይታወቃል ከኢድ በኋላ የምንጾመው ጾም ሸዋል ጾም ይባላል ከኢድ በኋላ የምንጾመው ጾም የሸዋል ጾም ይባላል ሸዋል ይባላል ለኛ አካባቢ ኢድ ጧት የሚበላው ምግብ ገንፎ ነው ገንፎ ደግሞ አሰራሩ በመጀመሪያ ውሃ እንጥዳለን ከዛ በኋላ ትንሽ ጨው እናረግና የገንፎ ዱቄቱን እንጨምረዋለን ከዛ ገንፎ ዱቄቱ እስኪበስል እያሸን እስኪበስል እናሸዋለን ከዛ በኋላ ገንፎ ሲበስል አውጥተን በፈለግነው ነገር በቅቤ በማር እንዲሁም በእርጎ በፈለግነው ነገር አውጥተን መብላት እንችላለን የኢድ ጧት እኛ አካባቢ የሚበላው ምግብ ገንፎ ነው አሰራሩ ደግሞ ውሃ ይፈላና ጨው እና የገንፎ ዱቄት ተደርጎ ይገነፋል እና አካባቢ በጧት ላይ የሚበላ ምግብ ገንፎ ነው አሰራሩም ደግሞ ውሃ ተፈልቶ ጨው ተደርጎበት የገንፎ ዱቄት ተደርጎ ይታሻል እኛ አካባቢ የሚበላው ምግብ ገንፎ ይባላል አሰራሩን በመጀመሪያ ውሃ እንጥዳለን ከዛ ጨው እናደርግበታለን ከዛ የስንዴ ዱቄት ካረግንበት በኋላ በደንብ እናማስለውና ሲበስል ወደ ሳህን እንገለብጠዋለን ከዛ ክብ ቅርጽ እናስይዘውና መሀሉን እንጎረጉደውና ቅቤና በርበሬ አድርገን እንበላዋለን ጠዋት የሚበላው ገንፎ ነው ገንፎ አሰራሩ መጀመሪያ ውሃ ይሞቃል ከዛ በኋላ ጨው ይደረጋል ከዛ በኋላ ዱቄት ይደረጋል ከዛ በኋላ በደንብ ይቦካል ከዛ በኋላ ቅቤና በርበሬ አድርገን እናደባልቃለን ከዛ እንጨምርና እንበላዋለን ኢድለኛ ጋር የሚበላው ምግብ ፍርፍርና ገንፎ ነው ግን በዋነኝነት የሚበላው ገንፎ ነው
የገንፎ እህል ይኖራል። ከዛ ሞቅ ያለ ውሃ ላይ ከዛ ጨው እና ቂቤ አድርገን የገንፎ እህሉን አድርገን እናሸዋለን። ከዛ እኛ ጋር የሚበላው በተልባ ይበላል፣ በእርጎ ይበላል፣ በቂቤም በበርበሬም ይበላል። ኢድ ላይ የተለየ ነገር ለማድረግ ያሰብኩት አንድ የተቸገረ ልጅ አንስቼ ለሱ አንድ ቲሸርት ለመስጠት አስቤያለሁ። የኢድ ቀን ማድረግ ያሰብኩት ለሰደቃ ማውጣት። ለኢድ የተለየ ነገር ያሰብኩት ያልዘየርኩትን ለመዘየር ብዙ ጊዜያት የቆየውን ሰዎች ለመዘየር አስቤያለሁ። ለኢድ ከሌላው ጊዜ በተለየ ሰደቃ ለመስጠት። ለኢድ ቀን ለተለየ ነገር ያሰብኩት ሰደቃ መስጠት ነው። ለኢድ ቀን የተለየ ነገር አደርጋለሁ ብዬ ያሰብኩት በቃ ብዙ ጊዜ ያላየኋቸውን ሰዎች ማየት፣ ዘመዶቼ ምናምን። ከኢድ ቀን በፊት የማደርገው ፀጉሬን መቆረጥ፣ እንዲሁም ፀጉሬን መቆረጥ፣ ጥፍር መቆረጥ እንዲሁም ልብሶቼና ጫማዎቼን ማዘጋጀት። ከኢድ አንድ ቀን በፊት የተገዛልኝን ልብስና ጫማ አዘጋጃለሁ። ከኢድ አንድ ቀን በፊት ማደርገው ዝግጅት በቃ አሁን ልብስ ካለ ልብሳችንን ማዘጋጀት፣ ጫማችንን ማዘጋጀት፣ ሌላ ደግሞ ቤታችንን ማሳመር ካለብን ዲኮር፣ ሌላ ደግሞ ስራ ካለ ማገዝ አለብን። እሺ ከኢድ ቀን በፊት የማደርገው ዝግጅት ፀጉሬን መሰራት፣ ሂና መሳል፣ ከዛ ቤት ደግሞ ዲኮር ማድረግ፣ ከዛ ወላጆቼ ማገዝ። ከኢድ ቀን በፊት የምናደርገው ዝግጅት ከረሜላዎች ምናምን እናዘጋጃለን፣ ቤት እናስተካክላለን። ከኢድ ቀን በፊት የኢድ ልብሴን አስተካክላለሁ፣ ፀጉሬን እሰራለሁ እና ሌሎችም ዝግጅቶችን አደርጋለሁ። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ وسبحان الله بكرة وعصيلا لا إله إلا الله الله أكبر الله أكبر الله أكبر لا إله إلا الله الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله والله أكبر اللهم صل وسلم على سيدنا محمد وعلى آل سيدنا محمد وعلى أبصار سيدنا محمد وعلى ذرية سيدنا محمد وسلم تسليما كثيرا الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر الله أكبر فلله الحمد ብሩህ ልጆች ላይ የተለያዩ ቁም ነገር የሚያስጨብጡና አስደሳች የሆኑ ፕሮግራሞች አሉ። ከነዛ ውስጥ ግን የደጋግ ሰዎች ታሪክ የሚለው
ከሌሎቹ ይበልጥ ደስ ያሰኛል። ከብሩህ ልጆች ደስ ያለኝ የሼህ ኑሩ ፕሮግራም ነው። ከብሩህ ልጆች ፕሮግራም የረመዳን ፕሮግራም የተመቸኝ የረመዳን መልእክቶች ተመችቶኛል። ከብሩህ ልጆች የረመዳን ፕሮግራም የደጋግ ሰዎች ታሪክ ደስ ብሎኛል። ለኢድ ቀን ከሚሰጡኝ ስጦታዎች ውስጥ አንዱ ገንዘብ ነው። ያው በገንዘቡ ደግሞ የተለያዩ ጣፋጮችን ልገዛበት ይችላል። አብዛኛውን ጊዜ የኢድ ቀን የሚሰጠኝ ስጦታ ገንዘብ ነው። በገንዘቡም የተለያዩ ጣፋጮችን ገዝቼ እመገባለሁ። ኢድ ቀን የሚሰጠኝ ስጦታ ብር ነው። በብሩም ቾኮሌት ገዝቼ እበላለሁ። የኢድ ቀን የሚሰጠኝ ስጦታ ብር ነው። ወደ ማጠራቀሚያ ሳጥን ውስጥ ከተዋለሁ። ለኢድ ቀን የሚሰጠኝ ስጦታ ውስጥ ገንዘብ ነው። አስቀምጦና ስፈልገው ሌላ ነገር እጠቀማለሁ። ቤት ውስጥ ከሚሰሩ ወይም ውጭ ላይ ከሚገዙ ነገሮች አስበልጬ የምወደው ቤት ውስጥ ከሚሰራው ነገር ሁረይባ የሚባል እንደ ኩኪስ አይነት ነገር አለ። እንዲሁም ደግሞ በኢድ ቀን ጣፋጮችን ይህን ያህል በጣም አበዛለሁ ባይባልም መጠነኛ በሆነ መልኩ ጣፋጮችን እጠቀማለሁ። ጤናዬን ደግሞ የምጠብቀው ጥርሴን በመቦረሽ ነው። እንዲሁም በቃ ደስ የሚያሰኝን ፍራፍሬዎችን በመብላት። ለኢድ ቀን ከሚበሉ ጣፋጮች ውስጥ የሚመቸኝ ቸኮሌት፣ ኬክ ምናምን። ጣፋጭ አበዛለሁ ግን በቃ ቅባት የሌለበትን ምግብ እበላለሁ። በኢድ ቀን ከሚገዙ ጣፋጮች ከረሜላና ቸኮሌት እወዳለሁ። ማብዛት አበዛለሁ። ጤና የምጠብቀው ደግሞ ሰውነትን በሚገነቡ ምግቦች ጤና እጠብቃለሁ። ሁሉንም ጣፋጮችን በብዛት አለመመገብ እና ከተመገብንም በኋላ ጥርሳችንን በደንብ አድርገን መፋቅ። የኢድ ቀን ከሚበሉ ጣፋጮች ቸኮሌት፣ ኬክ ምናምን ይመቸኛል። ግን እነዚህን ካበዛው እነዚህ ቅባታማ ምግቦችን ቀነስ ማድረግ። ጤናዬን የምጠብቀው ቾኮሌት ምናምን ከበላሁ በኋላ ጥርሴን በመፋቅ። ለቤተሰቦቼ እንዲሁም ለዘመዶቼ አጠቃላይ ለዘመድ አዝማዶቼ ለሁሉም እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ እላለሁ። ለመላው የእስልምና እምነት ተከታይ በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እወዳችኋለሁ። እንኳን ለ1446ኛው የኢድ አልፈጥር በዓል እንኳን አደረሳችሁ። እንኳን 1446ኛው ኢድ አልፈጥር አደረሳችሁ። እናቴ፣ አባቴ፣ አያቴ፣ አክስቶቼ እንኳን አደረሳችሁ ለኢድ በዓል። ለእናቴ፣ ለአባቴ፣ ለአያቴ፣ ለአክስትና ለአጎቶቼ እንዲሁም ለመላው እስልምና ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ። እወዳችኋለሁ። በቤተሰቦቼ መካከል ቅጽል ስም የለኝም። ነገር ግን ስሜ ራሱ አቃላምጠው ይጠሩኛል። እሱም አብዴክስ ይባላል። አብዴክስ ይሉኛል። ሁለት ስም ነው ይወጣልኝ። አንደኛው ህፃን እየነበሩ ያጎቴ ልጆች ምናምን ነገር ነሲብ ማለት ስለሚከብዳቸው ኢሺ ብያሉ ነበር የሚጠሩኝ። ሁለተኛው ደግሞ በቃ ህፃን እየነበርኩ አላውቅም በቃ በየቦታው ምናምን ነገር ስታይኝ የማሚ ጓደኛ በቃ ጡል ያለችኝ በቃ ጡል ይባላል። ከቤተሰቦቼ ካወጡልኝ ስም ሌላ በባባ እጠራለሁ። የተጠራሁትም የመጨረሻ ልጅ ስለሆንኩኝ። ቤተሰቦቼ ካወጡልኝ ስም ሌላ ሀዩ በመባል እጠራለሁ፣ ምክንያቱም ውዴታቸውን ለመግለጽ። ቤተሰቦቼ ካወጡልኝ ስም ተጨማሪ ልቡን ልቅ ይልኛል። ለምንድነው? ምክንያቱ ደግሞ ዝም ብዬ ሳወራ ያስቃቸዋል። ስለዚህ ልባቸው ደግሞ ሽርተት ይላል ምናምን የሚሉኝና ልቡን ልቃል። በቃ የምጠራው ሂቡ ነው። ሂቡ የሚሉት ስለሚወዱኝ። ረመዳን ላይ በተደጋጋሚ የማደርገው ዱዓ እኔንም ቤተሰቦቼንም ሁሉንም ሙስሊም አላህ በጀነተል ፊርዶስ ያገናኘው የሚለውን ዱዓ ነው ማወዛው።
اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا يا عزيز لا በቃ ሚኒስትሪ ጥሩ ውጤት ላምጣ እያልኩ በተደጋጋሚ ቤተሰቦቼ አላህ ትልቅ እድሜ ይስጣችሁ። ረመዳን ላይ በተደጋጋሚ አላሁመ አፉወን ቱሂቡል አፍወ ፈዕፉ ዐና እና አላህ ሆይ የለይለቱል ቀድርን ወፍቀን። በጣም ምርጥ ብዬ ያሰብኩት ቀን 19ኛው ቀን ነው። በጣም ምርጥ ነው ብዬ ያሳለፍኩት ረመዳን የመጨረሻቸው አሽረል አዋኺሮች ናቸው። 22ኛው ረመዳን ሰዎች ጋር ተሰባስበን ስላፈጠርን ደስ ብሎኛል። ለኔ ሁሉም ምርጥ ቀኖች ነበሩ። ኢድ ላይ ለብሳለሁ ብዬ ያዘጋጀሁትን ልብስ ዛሬ ኢድ ሊባል ትላንት ማታ አቅፌው አድሬያለሁ። ኢድ ላይ የተገዛልኝ ልብስ አቅፌው ተኝቼ አውቃለሁ። ኢድ ላይ የምለብሰውን ልብስ ይዤው ተኝቼ አላውቅም። ከኢድ አልፈጠር በዓልና ከኢድ አልአድሃ በዓል የሚበልጥ ድባቡ ደስ የሚለኝ የኢድ አልፈጠር በዓል ነው። ምክንያቱም ከታላቁ ረመዳን በኋላ ስለሆነ ከጾም በኋላ ስለሆነ ኢድ አልፈጠር ይበልጣል። ኢድ አልፈጥር ጾመን ስለምናፈጥር ከኢድ አልፈጥርና ከኢድ አልአድሃ በዓል ልዩ ድባብ የሚፈጥርብኝ ኢድ አልፈጥር ነው። ከታላቁ ከረመዳን ወር ቀጣይ የሚመጣ ስለሆነ ሁለቱም ናቸው። በቃ ጧት ኢድ ለመስገድ ሁሉም በቃ አንድ ላይ ለብሶ ምናምን ነገር ያ ደስ ይላል። በጣም ደስ የሚለው በቃ ኢድ አልፈጥር ነው። ለምን ከታላቁ ረመዳን ቀጥሎ ስለሚመጣ ያው በቃ ለዛ እና መስጊድ ደግሞ በደም ቶሎ አይሰገድም። ኢድ አልፈጥር ስለሆነ ቶሎ ሄደ መስገድ ይችላል። ከሁለቱ ኢዶች የተለየ ድባብ የሚፈጥርብኝ የኢድ አልፈጥር በዓል ሲሆን ምክንያቱም ረመዳንን ጾመን የምናፈጥርበትና የመጀመሪያው ኢድ ስለሆነ